ሰላም ጤና ይስጥልን ውድ የተከበራችሁ የፖፕ ቤተሰቦች እንዴት ቆያችሁ? ሰላማችሁ ይብዛልኝ። ዛሬ የፊት አሻራ ምንድነው የሚለው ነገር አብረን እናያለን ማለት ነው። የፊት አሻራ ምንድነው፣ ለምንድነው የሚጠቅመው የሚሉ ነገሮች ሁላችንም በዚች በ3 ደቂቃ ቪዲዮ ውስጥ ደግሞ የፊት አሻራ እንዴት እንደሚሰጥና ከከፈታችሁ በኋላ የፊት አሻራ ሳትሰጡ የከፈታችሁ ሰዎች ከዛ በኋላ ላይቭም ፓርቲም መቀመጥ ወይም ብር መስራት ስለማትችሉ በጣም ስትቸገሩ እናያለን። ስለሆነ የፊት አሻራ ስላልሰጣችሁ ነው። ዛሬ ደግሞ የፊት አሻራ ገብታችሁ እንዴት መስጠት እንዳለባችሁ በዚህ ቪዲዮ አሳያችኋለሁ ማለት ነው። ይሄን ቪዲዮ አንድ ጊዜ ላይክ ብታደርጉት እናንተ ምንም አትጎዱም። ከላይ ሰብስክራይብም ብጨምሩበት ለኔ ይጠቅመኛልና መልካምነት ከዚህ ይጀምራል። ይሄን በማድረግ ሁላችሁ ጀምሩት። አንድ ጊዜ ላይክ፣ አንድ ጊዜ ከላይ ሰብስክራይብ ማለት ነው። ስለሆነ ወደ ቪዲዮአችን በመገባበት ሰዓት ይህን ይመስላል። ለሁላችንም ይሄን አድርገን ወይም ፖፕ በከፈትንበት ሰዓት በዚህ ልክ ይከፍትልናል። ግን ፖፕ ከፍተን እዚህ ጋር ስትመጡ አውተንቲኬሽን ወይም አውተንቲኬት ካላደረግን ወይም አውተንቲኬት ካልሰጠን የፊት አሻራ ካልሰጠን ምን ይሆናል መሰላችሁ? አይቀበልንም። ላይቭ መግባት አንችልም፣ ፓርቲ መቀመጥ አንችልም። ስለሆነ ይሄን እንነካዋለን። አውተንቲኬሽን የሚለውን አንድ ጊዜ ከነካነው በኋላ እዚህ ጋር ጎ ይለናል። እዚህ ጋር ፕሊዝ ኮምፕሊት አውተንቲኬሽን ፕሮሰስ ኢዝ ፈርስት ይለናል። የስለኝ ጊዜ አንድ ጊዜ ጎ እናደርገዋለን። ጎ በምንለው ሰዓት እዚህ ጋር አንድ ፎቶ አስገባ ይለናል። የመጀመሪያ ክቡ ላይ እንመጣለን። ከዛች በኋላ ከመጣን በኋላ አንድ ፎቶ እንሰጠዋለን። ለምሳሌ እኔ ምን ልስጠው እሺ ዝም ብዬ አንድ ፎቶ ከስልኬ መርጬ ልስጠው። የኔ ፎቶ ከሆነ ስለሚያውቀው በሚል ነገር ነው። ለምሳሌ የዚህኛው ልጅ ፎቶ እንደዚህ ሰጠሁት። ይሄ ግን አይቀበለኝም፣ በጭራሽ አይቀበለኝም። ፎቶ የሚቀበለው ጆሮአችን የሚታይ፣ አይን የሚታይ፣ የፊት ገጻችን የሚታይ። ምክንያቱም ነገ ቻናላችን ቢዘጋ ወይም ደግሞ ቻናላችን የሆነ ነገር ቢገጥመ በዚህኛው ነው ይሄ ሰው ምን የሚያደርገው ቻናሉን የሚከፍተው። ለምሳሌ እሺ አድርጌ ላሳያችሁ። እሺ ይሄኛው ፎቶ ልምረጥ። የሜሪ ፎቶ ነው። ይሄን ፎቶ ከዚህ በፊት ስም መርጬዋለሁ። እዚች ጋር መጥቼ ይሄን ፎቶ የመረጥኩትን ፎቶ አንዴ ማርክ አደርጋለሁ። ኮምፕሊት እለዋለሁ። ኮምፕሊት ስለ ፎቶ እንደዚህ ያመጣልኛል። ከዛ ራይት እለዋለሁ። ከዛ ይሄን ካልኩት በኋላ ፎቶውን በዚህ ልክ ያመጣልናል። ከዛ በኋላ ታች መጣችሁ ስታርት ቱ ሰርቲፋይ ይለናል። እዚች ጋር መጥቼ ስታርት ቱ ሰርቲፋይ የሚለው ቦታ ነካዋለሁ። እንደዚህ ስነካው አሻራህን ስጠኝ ይለኛል። አሻራችሁ በዚች ጋር እንደምታዩት ልጅቷን ይሏት ኤክስ ብሎኛል። አውተንቲኬሽን ለምን በስነ ስርዓት ስላልገባሁኝ ማለት ነው። እዚህ ጋር ይዩት፣ ይሄው ኤክስ ብሎኛል። ለምን የኔ ፊት አየር ላይ ያውቀዋል። ሁለት ደግሞ በደንብ በስነ ስርዓት እንደዚህ ያልኳችሁ ልጅቷ በታች በሚሰጠው ልክ መስጠት መቻል አለባችሁ። አውተንቲኬሽን ፊልድ ፕሊዝ ኮንፊርም ዘ ፎቶ ኢዝ ዩርሰልፍ ኖት ፕሊዝ ኖት ኢፍ ዘ ፎቶ ኢዝ ዩርሰልፍስ ፕሊዝ አውተንቲኬሽን እንደገና አውተንቲኬሽን አድርጋለኝ። አንደኛ ይሄ ፎቶ ከዚህ በፊት የተሞላ ፎቶ ስለሆነ በአይን አሻራ ያውቀዋል። ሁለተኛ እዚች ጋር ያለችው ሴት ነች። እኔ ደግሞ ያስገባሁለት ምንድነው የወንድ ነው። አሁንም ቢሆን እዚች ጋር ገብታችሁ ስታደርጉ በስነ ስርዓት የራሳችሁ ፎቶ አድርጉ። ይሄ አሁን ኤክስ ብሎብኛል። ሁለት ደግሞ ከታች በሚለው ደግሞ ከታች በኩል ደግሞ እዚች ጋር የራሳችሁን አሻራ በመሰጡበት ሰርቲፋይ በመታደርጉበት ሰዓት ቪዲዮ እንደዚህ ስትሰጡ ማለት ነው። ቪዲዮ በመሰጡበት ሰዓት አሁን እኔ ፊቴ ከወሰደብኝ ኤክስ ይለኛል። ይሄ ሰው ከዚህ በፊት ከፍቷል የራሱ ቻናል አለው ብሎ ይለኛል። ለምሳሌ በሷ የፊት አሻራ እየሰጠሁት ነው። እዩት ምን ይላል? ቀናበል ይላል፣ ሳቂ ይላል። ምን እንደሚል አቃለች ከዚህ በፊት ስለተከፈተበት ያው ሜሪ ኤጀንት ዋና በዚህ አይዲ ቁጥር ይሄ ፌስ ከዚህ በፊት ሜሪ በሚባል አካውንት ስለከፈተ ይሄ ነገር ለእንትን አክሴፕት ማድረግ አይችልም ይለናል። ከዛ በኋላ ባክ አደርገዋለሁ። እዚህ ጋር ባይ እንዳደረገ ይለኛል። ጎ የሚለው ይመጣል። ስለሆነ ትክክለኛ ከዚህ በፊት ምንም አይነት አሻራ ያልሰጣችሁበት ፊት መስጠት አለባችሁ። የፊት አሻራ አንድ ጊዜ እንጂ ሌላ አይቻልም። በምንም አይነት አምር ጥንቃቄ ማድረግ ያለባችሁ ነገር ይሄ ነው ማለት ነው። አውተንቲኬሽን ማለት ምን ማለት እንደሆነ ታይቻችኋለሁ ማለት ነው። ብዙ ጊዜ ደግሞ ወይም ወንዶች ወይም ሴቶች ተሳስታችሁ ጾታችሁ ከቀየራችሁ ጾታችሁም እንደዚሁ እድል የሌለው ነገር ነው። ስለሆነ እሱ እንኳን እድል አለው። ምን ታደርጋላችሁ መሰላችሁ? ሄልፕ ውስጥ ገብታችሁ ማስተካከል የምትችሉት ነገር ነው። እሱም ሌላ ቪዲዮ ሰርች ይላችኋለሁ። ይመቻችሁ።